Dawiti oneko Way midagina ke Dache midaksita Yache namila ke ለምንድነው ግን ይሄ ልጅ የሚከታተለኝ እንዴ እሱ የሚያውቀኛል ማለት ነው እንዴ ቢያውቀኝ ነው ማለት ነው በርሜ የሚመጣብኝ ጄስ ቶፍና ላዝም ትሰማለሽ ከታተኝ ጥሩ ነው አትከታተኝ እና አንቺ ያው አንገናኝም ልታገኘኝ ያቺም ስለዚህ ዝም ብለሽ ነው የምትለፊው እኔም ባትፈልጊ ነው የምሻለሽ ካሁን በኋላ እኔም ባትፈልገኝ ጥሩ ምንድነው እንዴ ወዴት ሄደው እዚህ ነበር እንዳትፈልጊኝ ይላል በቃ እንግዲህ በኋላ አልፈልገውም ማለት ነው ተስፋ ቆርጬ ልቀም ተስፋ መቁረጥ አለብኝ ማለት ነው እንግዲህ በኋላ እንዳትፈልጊኝ ብሎ ምን ማለት ነው እንዴት ይሻለኛል መፈልግ ማቆም አለብኝ ማለት ነው የመጨረሻ ጊዜ አንዴ እዚህ ያገኘሁበት ቦታ መሄድ አለብኝ በዚህ ላይ ደግሞ ይሄ ክፍል በጣም ያጨናንቃል ቤቱን መሰለኝ የሱን መንፈስ እየመሰለ እንደዚህ ያርገኛል ክፍል መቀየር አለብኝ እዛ ሄጄ ልተኛ እስኪ አንቺ ከየት መጣሽ? ከሚመጡበት ነው መመጣው ምን ማለት ነው ከመጣሽ? እዛ ተኛው ብለሽኝ ነበር እንዴ? ተኝቼ ነበር መጣው በቃ ተኛ አትጭሁብኝ። እንደገና በሰላም ነው እንደዚህ ቁጫሽ? ሰው ሞታሉሽ እንዴ? የምን ሰው ነው የሚሞተው? ዝም በልና ተኛ። ምኑ ነው ፈጣሪ? ቀውስ እህቴ ቆይሁሽን እኮ ብትነግሪኝ ማለት ነው ችግርሽን ብታካፊኝ እኔ ትንሽ ልረዳልሽ ይችላል ዝም በል ብዬሃለሁ ያንተ መረዳት አያስፈልገኝም ተኛ እሺ እህቴዋ ብር ፈልገሽ ነው ኦፍ ዝም በል አይደለም እኔ እየጨነቀኝ እኮ ነው አንቺ ስትጨነቂ በቃ ዝም በል አትጨነቅ ተኛ ብዬሃለሁ የሆንሽውን ነገር ንገሪኝና በቃ ምንም አላልኩም ብዬሃለሁ አራሳት ምንጭልኝ እህቴ የሆንሽውን ነገር ንገሪ እኔ በጣም እየተጨነቅኩ ነው ብር ቸግሮሽ ከሆነ እኔ ጋር ዝርዝር አለ ሰጥሻለሁ ዝርዝር ያርግ ተዘርዘር አንተ ነፍስህ ይዘርዘር ተኛ ብዬሃለሁ ምንም አልፈልግም አልኩ እሺ አታስጨንቂኝ በቃ ተበልና ተኛ እንዴ ምንም መገኛ ነው በፈጣሪ እፍ እሺ በቃ የተቸገርሽውን ነገር አስረጂ አንቺ ተጨነቀሽ እኔን አታስጨንቂ ወይ ልተኛበት አትበል ዝበልና ተኛ ማን አትተኛለ ምንም መንፈስ ነው በፈጣሪ እፍ ተኛ መጋኛ
የለም በጊዜ ነው የምንመለሰው። የት ልንሄድ ነው? ቆይ መዝናኛ ቦታ ነው የምንሄደው። የት እንሄዳለን? እንዲ የሚሽከረከሩበት አንተ ወሬ ደግሞ ቶሎ በል ተነስ በቃ። እና መዝናኛ ቦታ መኪና ምናምን አለው? አዎ አልኩ መዝናኛ ቦታ ሄዱ በቃ ያለለ ነገር የለም ሁሉም ነገር አለ ተብለሃል። እንጀራለ ምግብ አለ ሁሉም ነገር አልኩ አይደል እንዴ? ምን አይነት መጋኛ ነው በፈጣሪ? ምን አንተ እንደማስተሽ አልፋታኝ አልኩ። በቃ ተጣበቅ እኮ የሆነ ነገር ታያስካ አንተ ምንም እንደ መዝናኛ ቦታ ሁሉም አለ አልሽ? በቃ አለ ሁሉም ነገር የሚበላ የሚጠጣ የሚጣል የሚነሳ ሁሉም ነገር። እንዴ አሁን በልታ ምን ስለ ምግብ ያስወራሃል? ምን ያስገበግብሃል እንደዚህ? ደግሞ በዚህ ላይ አሁን አይደል እንዴ የበላ ነው ራበህ እንዴ? አሁን አራበኝም ግን እዛ እንዲ ዙሬ ተጫውቼ ከራበኝስ እንድበላ እኮ ነው። የበኋላውን ነው ማለት ነው እያሰብክ ያለኸው። የበኋላው አምላክ ያውቃል። አሁን ቶሎ እንውጣ። ምን ነው ፈጣሪ ወይ ዘንድሮ አለ ምን ጭር አለ እኮ መንገዱ። ታክሲ እንኳን የለም። አንድ ታክሲ እንኳን የለችም ለስሙ። አረ እህቴ ታገሺ መኪና ይመጣል። እዚህ ለራሱ እኮ የተቀመጡ ልጆች አሁን ሄዱት። ስንት ሰዓት ቆይተው ሊሆን ይችላል እኛ እናውቅ። ስለዚህ እኛ የምንጠብቅ ይመጣ ይሆናል። እኔ እኮ መሻል ጠብቅም አልኩኝ። ይኸው እዚህ መቆም ተጀመረ። ስንት ሰዓታችን ነው? ደም በዚህ ላይ ሰዓቱ እየሄደ ነው። የመሸኮ ነው አይታየም? ምን ሆንሽ? እድለሽ እንዴ? አዎ ምን መሰለህ ቆይተናል እዚህ መጣ ታጋበልና ነኝ። በጣም ተቀየረ እኮ ለፈጣሪ ባክ በእውነት አንተ ተባለ። ምን ሆንሽ? ምንድነው? ምን መሰለህ ወርቅ ቦታ ለመሄድ ፈልገን እዚህ 500 ብር ችግር የለውም። እንዴ 500 ብር ነው ያለው እኮ ማን ሌላ እንጠብቃለን። እኔ ታክሲ የለም ዛማ ነው። ግባ ለኔ ራሱ ድግም ነው አለኛ። ግን እኮ ምን መሰለህ ወንድም 500 ብር እኮ በጣም ውድ ነው። ውረጅ እባክሽ። መጀመሪያ ተነጋግረን አይደለም እንዴ? ውረዱ። በቃ እሺ እንወርዳለን። አረ ከፈለጋችሁ ውረዱ። እሺ እንወርዳለን። ወይ እንወርዳለን። ችግር የለውም። ምን መሰለህ ተፈለክ ጨምራለሁ እንዳ። በቃ ዝም በል አንተ። ምንድነው? 500 እኮ ዝም በል ብያለሁ። ዝም በል እሺ ወንድሜ ትንሽ ምን ሆንሽ? አልደረሽም። እኔ እኮ እዚህ ነው። ምን መሰለህ ይኸው በቃ አቁም። አልደረሽም። አቁም ብያለሁ። እዚህ ጋር ደርሼ እመለሳለሁ። የሆነ ሰው አየውና እህትህ እብድ ናት እንዴ? አረ ጤነኛ ናት። የሰሞን የጀመራት መሰለኝ አላውቅም። አሁን ጤነኛ ነበረች። ለአንተ 500 ሰጠች። አንተ ያቃጠለ የኔ 500 ነው አይደል? በጣም ከፍላ ቋጣ ነው። ይሄ ትንሽ ሰው ነው ትልቅ ነው። እንዴ የትኛው ሰውዬ? ይኸው ናይ ልቁጥ ብሎ ያለው ይልት አረ እህቴ ምን ሆነሽ ነው? ማንም ሰው እኮ እኔ አይታየኝም። ይኸው ባይኔ ያየው እኮ ነው። ግን ባሳይሃለሁ። ግን እኮ ያመጣል እሱ ነው እንዴ ልጁም መንፈስ ነው ያፈቀርሽው? ልጁም የለም ታክሲውም አመለጠ የለም። እንዴ ታክሲው አመለጠ? እንዴ ቦርሳው እንዴት ሆነ? ቦርሳው እኮ ታክሲ ውስጥ ነው። እንዴ አንቺማ አበርሽ። ወይ ሁለተኛ ልጁን አላገኘውም ማለት ነው። እንዴት የምታውቂው? እኔ ያላየሁት ልጅ አንቺ ቆየት ላይ ስልክሽ ምስል እንኳን የጠፋ ቁጥር እንዴት ተገራጭ
ሀሳብ ትጽፊያለሽ እንዴ ምን ትላለህ? ከኔ ስልክ ቁጥር ባይኖር ታዲያ ፌስቡክ ላይ ቁጭ ብዬ ያስፈልጋለሁ። ሌላ ትገዣለሽ ምን አስጨነቀሽ? እንደዚህ አይነት ቀልድ ታቆማለህ? እንደውም እኔ አንተ ነው ታክሲ ውስጥ እያወጣሁት ሂድና ፈልግ ባለ ታክሲው። እንዴ እኔ ምን አገባኝ? ፈልግ ቦርሳዬን ካንተ ነው የምፈልገው ካንተ ነው እንዴ። ግን ወንድሜ ለምንድን ነው የማባርረው? ካለሱ ምን አለኝ? ጭንቀቴን የሚያቀልኝ እሱ ነው። እኔ ነኝ ችግረኛ። አንዋር ና ቶሎ ና። ምን ነው ሲያስጠላ። ወይኔ ምን አይነት ጣጣ ነው! ለካስ የቤቱ ቁልፍ ቦርሳ ውስጥ ነው ያለው። አንተ ይሄን ሁሉ ጉድ ያመጣኸው አንተ አርፈህ ብትቀመጥ ነበር ታክሲ ውስጥ። ይሄ ሁሉ ጦስ አይደርስብንም። እኔ ምን አጠፋው? እዛ ዓለም ላይ የሌለ ሰው የማይታይ ሰው ነው አንቺ ወዳለው ብለሽ ያስጠፋሽው ቁልፍ። ምኑ ነው የማይታየው? የለም አይዘም አንተ ተባከህ እኔ የታየውንም ያላታየውንም ብፈልግ ምን አገባህ አንተ? አርፈህ አትቀመጥም ታክሲ ውስጥ? እኔ ጥፋተኛ አይደለሁም ማለት አሁን እኔ አያገባኝም። ሂድና ፈልግ ባለ ታክሲው። እኔም አንድ እህቴ እንዳጠፊብኝ ብዬ ነው ታደስ ሳይሽ የሆነ ነገር ትሆኝብኛለሽ ብዬ ነው ስከተልሽ የሰረቀኝ። አንተም እውነትህን ነው። እኔም በቃ ሁለታችንም ሀቅ አለን። እኔም ምን ላድርግ? እውነት አለኝ፣ አንተም እውነት አለ። አንተም ለኔ ብለህ ነው፣ እኔም ደግሞ ለልጅየው ብዬ ነው። ስለዚህ አሁን ምን ማድረግ አለብን? እንዴት ነው የምንገባው ቤት ውስጥ? ስልኬ እንኳን ሲጥፋ ቁልፉ ምን ማድረግ አለብን? በቤቶቻችን እስከሚመጡ ድረስ እንጠብቃቸውና ከነሱ መዶሻ ወስደን እንሰብረዋለን። እዚህ ከምንቀመጥ እኮ ሄደን ታክሲውን ብንፈልግ ይሻላል። ካልሽ ይሻላል። በቃ ተነስ ሄደን እንፈልገው። እስከዛ እነሱ የሚመጡ ይሆናል።